ታላቅ ዕለት የአምደ ሃይማኖት ሰንበት ትምህርት ቤትን 57ኛ ዓመታዊ በዓል ምክንያት በማድረግ አባቶች፣ እናቶች እና እህቶች፣ ወንድሞች ሁላችሁ በውጭም በውስጥም ያላችሁ ምዕመናን እና ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ችን ሰዓት ጨምሮልን በዚህ በተቀደሰ ቦታ ሰብስቦን በምክንያት እንድንማማር እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እግዚአብሔርም ቢፈቅድ ይህንን እናደርጋለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 6 ቁጥር 3 እውነት ለመናገር በዚህ ታላቅ ክብረ በዓል ዕለት እንዳስተምር ወይም የእግዚአብሔርን ቃል እንዳስተላልፍ የተሰጠኝ ርዕስ ነበር። ሰንበት ትምህርት ቤቱ ስንዱ ስለሆነ በርዕስ እንዳስተምር ሰጥቶኝ ነበር። ርዕሱ ግን ለኔ ከበደኝ። እነሱ በኋላ ይነግሯቸዋል። በዚያው ደምረት ላይ የሚገኙትን ሳስብ በዚህ ርዕስ ማስተማር እንደማይገባኝ አስባለሁ። ለትህትና አይደለም፣ እውነቱን ለመናገር ነው። መምህሮ መገስጽ የሚባሉ አባቶች አሉ። ግሳጼ የተቀላቀለውን መልእክት የሚያስተላልፉት ከሚገሰጹት መልእክቱ ከሚተላለፍላቸው አካላት በክብር በእድሜ በአገልግሎት ከፍ ያሉት ስለሆኑ ጥቅሱ ኃይለ ቃሉ ግሳጼን የሚያስተላልፍ ስለሆነብኝ ፈርቸው ነው የተውኩትና ሰንበት ትምህርት ቤቱን ይቅርታ ጠይቃለሁ። በከፍተኛ የትምህርት ተቋም ተምሮ በዛው ተቋም ማስተማር ደስ ይላል። ብዙ ጊዜ በትምህርታቸው ሰቃይ የተባሉ ተማሪዎች እዛው ቀርተው ዩኒቨርሲቲ ውስጥ ያስተምራሉ። በአምደ ሃይማኖት ሰንበት ትምህርት ቤት ተምሮ አውደ ምሕረት ላይ ቆሞ ማስተማር ግን እንደዛ እንደ ዩኒቨርሲቲው ቀላል አይደለም። ምክንያቱም በዛ በዩኒቨርሲቲው አስተማሪው ሲያስተምር አብረውት ይማሩ የነበሩ ተማሪዎች አይማሩ፣ የሱ ባጆች የሱ ሲኒየሮችም ቁጭ ብለው አይማሩ። ያው የሚማሩት በመጀመሪያ ክፍለ ጊዜው ፍሬሾች ስለሆኑ ፍሬሽ ደግሞ ታውቃላችሁ። ስለዚህ እሱን ምንነት ስለማያውቁ እንደፈለገ ሊናገር ይችላል። በአምደ ሃይማኖት ሰንበት ትምህርት ቤት ግን ተምሮ ለማስተማር የበቃው ሰው የሚያስተምረው ፍሬሾችን አይደለም፣ አንዳንዴ ፕሮፌሰሮችን ነው በሃይማኖት ማለት ነው። እና መምህራኑ ቁጭ ብለው፣ ሲኒየሮቹ ቁጭ ብለው፣ ፕሮፌሰሮቹ ቁጭ ብለው ቆሞ ማስተማር በጣም ይከብዳል። በአንድ በኩል ደስታ ነው በዚሁ ሰንበት ትምህርት ቤት ተምሮ እንደገና መቆም፣ በሌላ በኩል ግን ከባድ ነው። ምክንያቱም ብዙ አባታችን በረከታቸው ይድረስና አቡነ እንድርያስ ቁጭ ብለው እንደ ቀሲስ ጌታቸው ያስተምሩ ነበር። በሌላ ቦታ ፕሮፌሰሩ ቁጭ ብሎ ፍሬሽ አስተማሪ ያስተምሩ፣ እርግጠኛ ለመፈተን ካልሆነ በስተቀር ማለት ነው። እና ቁጭ ብለው ማስታወሻ የያዙ ብዙ አባታችን እና አባ አስራት ያስተምሩ ነበር። እና አርቲስቲክ ገረም ድራማ ሲሰሩ እነ ጋሽ ጥላውን ቁጭ ብለው እነ ጋሽ አምባቸው ቁጭ ብለው ያዩ ነበር። ያስተማርነው ሰው ቆሞ እንዴት ያስተምረናል አይሉ፣ ይማራል። የእግዚአብሔር ቤት ስለሆነ የእግዚአብሔር ቃል ስለሆነ ማለት ነው። እና በጣም ከባድ ነው። ሁሌ እንደምናገረው በአምደ ሃይማኖት ሰንበት ትምህርት ቤት መድረክ ላይ ቆሞ መናገር በጣም ከባድ ነው። ከዚህ አንፃር ሁላችንንም የሚያጠቃልል አንድ ኃይለ ቃል መርጬ በዛ ርዕስ እንድንነጋገር አሰብኩኝ። እግዚአብሔር ቢፈቅድ ይህንን እናደርጋለን። ሐዋርያው ቅዱስ ጳውሎስ እንደተናገረው ለዕብራውያን ሰዎች ምዕራፍ 6 ቁጥር 3 ላይ እንደ እግዚአብሔር መልካም ፈቃድ በዚህ በያዝነው ዓመት በሰንበት ትምህርት ቤታችን በአውደ ምሕረታችንም በቅድስት ቤተ ክርስቲያናችንም ምናልባትም ደግሞ ሰፋ ካደረግነው በምንኖርበት መንደር በምንሰራበት መስሪያ ቤት በምንማርበት ትምህርት ቤትም ከክርስትና አንፃር እነዚህ ሶስት ሰዎች ከአባልነት እንሰርዛለን ብዬ አስባለሁ። እነዚህ ሶስት ሰዎች ከሰንበት ቤቱ አባልነት ከክርስትና መዝገብ ላይ እነዚህ ሶስት ሰዎች እንፍቃለን። ይሄ ምን ማለት ነው? ሰው ማጥፋት፣ ሰውን ማባረር፣
ሰውን መክላት ማስወገድ አድርገን እንዳናስበው ይቅርታ ጠይቃለሁ። ሶስት የሰዎችን ባህሪ ለማንሳት ስለፈለኩ ነው። እንዲህ አይነት ሐሳብ የሚያስቡ ሰዎች በአካል እነሱን ሳይሆን አስተሳሰባቸውን ለመፋቅ አስተሳሰባቸውን ለማስተካከል አስተሳሰባቸውን ለመፋቅ እንደ እግዚአብሔር መልካም ፍቃድ እናስባለን ብዬ ለመጀመሪያ ያለው እግዚአብሔር ቢፈቅድ እነዚህን እናደርጋለን። አንደኛው የጨለምተኛ ወይም ጨለምተኝነት ስሜት ያላቸው ሰዎች ምንም ተስፋ የማይታይ ንግግር የማይታይበት ንግግር የሚናገሩ ተስፋ የሌለው ህይወት የሚኖሩ መስሎ የሚሰማቸው ጠዋት ስንነሳም ማታም ስናገኛቸው የሚነግሩ ጭልምልም ያለ ነገር ብቻ የሆነባቸው ሰዎች አሉ። ጨለምተኛ እንላቸዋለን በጥቅሉ በኋላ ላይ እናየዋለን። ሁለተኛው ነቃፊዎች ወይም ስህተት ፈላጊዎች ዝም ብለው ከሰዎች ልጆች የሰዎች ልጆች ፍጹማን የሆኑ ይመስል ከሚጠበቀው የማይጠበቀውን ነገር ብቻ ለመናገር የሚተጉ ሰዎች አሉ። ሁሉ ጊዜ ስህተት የሚፈልጉ ሁሉ ጊዜ ለመንቀፍ ብቻ የሚጥሩ ሰዎች አሉ። ወይም እንዲህ አይነት አስተሳሰብ አለ በምንኖርበት በምናገለግልበት በምንማርበት አካባቢ ማለት ነው በምንሰራበት። ሶስተኛዎቹ ይሄ ቀቢጸ ተስፋ ባለቤቶች ናቸው። ተስፋ በመቁረጥ ውስጥ የሆኑ ሰዎች ደግሞ አሉ። እነዚህን ከኔ በተሻለ የሚያብራሩ ሊቃውንት ቢኖሩ ዋና ዋና ነጥቦችን ብቻ አንስቼ እንደ እግዚአብሔር መልካም ፈቃድ እነዚህን ነገሮች ለማስወገድ መጣር እንዳለብን ወይም ለመጣር ቃል ገብተን መሄድ እንዳለብን ለማሳሰብ እወዳለሁ። የመጀመሪያው ጨለምተኛ ስንል ቀደም እንዳልኩት ጭፍን የሆነ እንደ ጠንቋይ በግምት የሚሰራ ብሩህ ነገር የማይታየው ምን ዋጋ አለው ቢሆንም የሚላችሁ ጥሩ ነገር እንኳን ሲያል ቢሆንም ነው የሚላችሁ ምን ዋጋ አለው ምን ጥቅም አለው እና በድሮ ቀረ ስሜት ውስጥ የሆነ አንዳንድ ጊዜ እንደዚህ ትልልቅ ጉባኤ ተዘጋጅቶ መምህራን ተጋብዘው ሲታደም እንዲህ አይነት ሰው ምን ዋጋ አለው እየመጡ ይጮህብናል ያሰለቹናል እንጂ ምንም ለውጥ እኮ የለም እንዲሁ ነው የሚደከመው እገሌ ሊመጣ እገሌ ሊዘምር እንዲህ አይነት ስልጣና ቢሰጥ ያው ነው ይላል። ያለ ጥናት ዝም ብሎ ነገሮችን በሙሉ አፈር ከድሜ የሚያስገባው ማለት ነው። በአንድ ወቅት በድሬዳዋ ሀገረ ስብከት በነበርኩ ጊዜ በማህበረ ቅዱሳን አገልግሎት የዛ የድሬዳዋ ንዑስ ማዕከል አባላት ተጠራርተው ተሰብስበው ጉዞ ያደርጉ ነበርና ጉዞ ያደረጉ አንድ መኪና ብቻ ነው። በጣም አዝነዋል። እኛ ብዙ መኪና እንጠብቅ ነበር እንዴት አንድ መኪና ሆነ ተብሎ ከመጀመሪያው ጀምሮ ማለት ነው። እና ጉዞ ተደረገ። ወጣ ያለ የወረዳ ከተማ ነው። ከዛ ከጉዞ መልስ ለምንድን ነው የምንርቀው? የጠፉት አባሎቻችን የት ገቡ? ለምን አንፈልጋቸውም? እየተባለ ውይይት ነበር። እና አንድ ሰው እግዚአብሔር ይስጠው ከተወያዮቹ መካከል ብድግ አለና የማዕከሉ አባላት ለመሆኑ ስንት እንደሆኑ ታውቃላችሁ አላቸው። 50 ይሄው 50ው እኮ እዚሁ መኪና ውስጥ ናቸው ያሉት። እንደው ስለለመደብን አባላቱ ጠፉ እያልን እንጨዋለን እንጂ መጣው እኮ 2-3 መኪና የጠበቃችሁት 50 አባላት ይዛችሁ ነው። ስለዚህ ምንም መረጃ ሳይኖረን ለምንድን ነው የመጣው ሰው እናደነዝዘው? ለምዶብን ነው። በመጽሐፍ ቅዱስ የከነዓን ምድር እግዚአብሔር ሊያወርሳቸው ፈልጎ ለሙሴ ሰላዮችን እንዲመርጥና እንዲልክ አዘዘው እግዚአብሔር እና 12 ሰላዮች ተላኩ። የሰንበት ቤት ዓመታዊ በዓል በሚከበርበት ጊዜ የመጽሐፍ ቅዱስ ጥቅስ እየጠቀሱ ማስተማር ማሰልቸት ካልሆነ በስተቀር ምክንያቱም ሁሉም ያውቃል ተብሎ ስለሚገመት ዋና ዋና ነጥቦችን ብቻ ነው ማነሳው እና ሰላዮቹ 40 ቀን ቆይተው መጡ። ወደ ከነዓን ሄዱ። ያችን የሚወርሷትን ምድር እግዚአብሔር አሳልፎ የሚሰጣቸውን ምድር እንደው በሚጨበጥ በሚዳሰስ በሚታይ ነገር ስለምናምን ከነሱ መካከል ሰው እንዲላክ አደረገ እንጂ እግዚአብሔር ዝም ብሎ ሊያወርሳቸው ይችል ነበር። ግን እነሱም እንዲሳተፉ ፈለገ እና እንዲጓጉ የእግዚአብሔርን ቸርነት እንዲያደንቁት ደግሞ ያንን የአካባቢውን ሁኔታ ተመልክተው በእነሱ አቅም እንደማይሆን አስበው ያደረገላቸውን እያስታወሱ እግዚአብሔር እንዲያመሰግኑት ላካቸው። እቺም በሰውኛው 40 ቀን በስለላ ህይወት ውስጥ ቆይተው መጡ። ሰው ሀገር ገብተው ማለት ነው እና ሲመጡ ግን ለሁለት ተከፍለው መጡ ሰላዮቹ ማለት ነው። ሲሄዱ በአንድነት ነው የተላኩት።
ሲመጡ በሐሳብ ለሁለት ተከፍለው መጡ። አንደኛዎቹ ማዕት ቁጣ ቅድም እንዳልኩት የጨለምተኝነት ስሜት የተቀላቀለበት ሐሳብ ይዘው መጡ። አንደኞቹ ደግሞ ብሩህ የሆነ ሐሳብ ይዘው መጡ። የተላኩት ወደ አንድ ሀገር ነው። የላካቸው አንድ ሙሴ ነው። የተሰጣቸው ሚሽን አንድ አይነት ነው። አመለካከታቸው ግን የተሰጣቸውን የላካቸውን ያሉበትን ቦታ ቀየረውና ሁሉም እንደራሳቸው ይዘው መጡ። አንዱ በጣም ያስጨንቃል፣ አንዱ በጣም ያስደስታል። አሁን የምጠይቃችሁ ከየትኛውን ጀምር ብላችሁ ከሚያስጨንቀው ጀምር ነው ብትሉ ካው ሰው ለመስማት የሚፈልገው እሱ ነው። የሆነ ችግር ሲፈጠር ስንት ሰው ሞተ? አይ እንትና አይ ዋናው ችግር የተፈጠረበት ብቻ ማወቅ ነው። ስንት ሰው ሞተ? እንዴት ሞተ? ምናምን በውስጥ የተሰሩትን በጎ የሆኑ ነገሮችን አናስባቸው። መጽሐፍ ቅዱሱ ግን እንዲህ ይላል፣ ምድሪቱንም እንዴት እንደሆነች በእሷ የሚኖሩ ሰዎች ብርቶች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ አንድ ሰንበት ትምህርት ቤት አባላቱን እንዲህ አድርጎ ማስቀመጥ ሁሉ መቻል አለበት። በነገራችን ላይ ማለት ነው ስንት ናቸው ብቻ አይደለም፣ ብርቶቹ ስንት ናቸው፣ ደካሞቹ ስንት ናቸው፣ ለደካሞቹ ምን ይደረግ፣ ለብርቶቹ ምን አይነት ስራ ይሰጣቸው። ይሄን በስነ ስርዓት ማስቀመጥ አለበት እና ከተማዋን ወይም ሀገሪቱን እንዴት አድርገው እንደሚሰልሉ ነገራቸው። ምድሪቱ እንዴት እንደሆነች በእሷ የሚኖሩ ሰዎች ብርቶች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ የሚኖሩባትን ምድር መልካም ወይም ክፉ የሚኖሩባቸውን ከተሞች፣ ሰፈሮች ወይም አምቦች እንደሆኑ የታጠሩ የተቀጸሩ እንደሆኑ ምድሪቱ ወፍራም ወይም ስስ ዛፍ ያለባት ወይም የሌለባት እንደሆነች እዩ። ከዛ ከምድሪቱ ፍሬ አምጡ አይዟችሁ ብሎ ሌላካቸው። ኦሪት ዘኍልቍ ምዕራፍ 13 ማለት ነው። ቅድም እንዳልኩት ሰላዮቹ ለሁለት ተከፍለው መጡ። 10ዎቹ ጨለምተኞቹ አንዱ ምናብራራው እሱን ስለሆነ ነው የወሰድኩት። በሌላ ምን ተረጎሙ ይችላል። ጨለምተኛ ሐሳብ ያላቸው በጭፍን እንደ ጠንቋይ በግምት የሚመሩ ሁለቱ ብሩዎች ወይ ብሩህ ሐሳብ ይዘው መጡ። እንደው በጣም ይገርመኛል። እንደ ሀገርም ስናስበው እንደ ሰንበት ትምህርት ቤትም እንደሆነ ተቋም በጣም ብሩህ ሐሳብ ያላቸው ጥቂት ናቸው። ብዙዎቹ ጨለምተኞች ናቸው። ሀገር የሚያተራምሱትም እነሱ ናቸው። ይበዛሉ እነዚህ። በጣም ይገርመኛል። የተጠሩ ብዙዎች የተበረጡ ጥቂቶች ይላል እና ከ12 ሰላይ እንኳን 10 ጨለምተኛ ነው። ሁለቱ ብቻ ነበሩ ብሩህ የሆኑት። መጽሐፉ ከብሩሃኑ ይጀምራል። ሁሌ ከመልካም ነገር እንድንጀምር ምክንያት ወይም ምሳሌ ሲሆን ነው። 10 ቢሆኑ ብዛት ቢኖራቸው ሐሳባቸው ግን ጨለማ ስለሆነ ከ10 አልተጀመረም። ሁለት ናቸው ጥቂት ናቸው ግን ብሩህ ነው። ሁሉ ጊዜ የሆነ ነገር ሲጀመር እንደዚህ ነው የሚጀምረው እና ከሁለቱ ነው የጀመረው። እንዲህ ብለው ነገሩት ወደ ሙሴ ከመጡ በኋላ ወደ ላከን ምድር ደረስን። እሷ ወተትና ማር ታፈሳለች። የእውነት ወተትና ማር ነው የምታፈሰው። ወተትና ማር ማለት ምን ማለት ነው? እሱን የትርጓሜ መምህራን በሰፊው የሚናገሩ ስለሆነ ወደዛ ልጅ ግን እኛ ይሄን ከያዝነው በቂ ነው። ወተትና ማር ታፈሳለች ፍሬዋ ይሄውና ብለው ፍሬውን የያዙትን ማለት ነው ከፍሬው ምልክት ምሳሌ አመጡለት። ነገር ግን እነዚህ ሰዎች ከበጎ ጀምሮ ነገር ግን እዛ ወደ ሶማሌ ክልል አንድ ትልቅ አባት ሲነግሩኝ ጻፊ ነበረችው የዛ የሶማሌ ክልል የወረዳ አስተዳዳሪ ነውና አማርኛ አይችልም፣ ሶማሊኛ ነው። አማርኛ ትንሽ ነው የሚችለው። ስለ ነገር ግን ስንጨዋወት እና ጻፊዋ ደብዳቤ መጥቷል ስትለው አንብቢ ይላታል እና ካነበበችለት በኋላ ነገር ግን ስትል ቆይ ይሄ ነገር ግን የሚለው አካባቢ በደንብ ገቢልኝ ይላታል። የሆነ ችግር እንዳለ አውቋል እሱ ነገር ግን ላይ ማለት ነው እና አማርኛ ባይችልም ግን ነገር ግን በጣም ይፈራታል ነው እና ነገር ግን ተነገረው ለሙሴ አገሪቷ በጣም ደስ ትላለች፣ ወተትና ማር ታፈሳለች፣ ፍሬዋም ይሆንና ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው። የፋክት ነው፣ እውነት ነው። ሰዎቹ ኃያላን ናቸው። እንጥላቸው አንዳንድ ሰው የጠላውን አቆስሶ ይላል። ለቃቀማ ለኮ ዝም ብሎ ይላል። ከዛ ሲር ዋጋውን ሰጥቷል። ኃያልነቱ ነው መስከር አለብን። ሰይጣን እኮ አቅድ የለውም ምናምን ይላል። መድረክ ቤት ውስጥ እየተጋደመ ማለት አለው። ኃይለኛ ነው፣ ያዳፋል፣ በጣም ከባድ ነው። እንዴት እንፈራዋለን? ሰይጣን አትፍሩት ይላሉ ሰዎች። እንዴት አድርገን ነው የማንፈራው? በጣም ነው የምንፈራው። በጣም ያስፈራል።
እግዚአብሔር ካልጠበቀን እንዲተነስ ተሰባስቦ ተረጋግቶ መማር አይቻልም። ክፉ ነው፣ ጨካኝ ነው። አዎ ሰይጣንን እንፈራዋለን፣ እግዚአብሔርን እንፈራዋለን። እግዚአብሔርን የምንፈራው ቸርነቱን፣ ምሕረቱን፣ አባትነቱን አስበን ነው፣ የፍቅር ፍርሃት። ሰይጣንን የምንፈራው ጠላትነቱን፣ ጨካኝነቱን፣ ክፋቱን አስበን የጥላቻ ፍርሃት ነው እንፈራው እንጂ አንፈራውም ብለን አንፎክርም። ኃይለኛ ነው፣ አይተኛም፣ አይቀራፋም፣ አይበላም፣ አይጠጣም፣ ድንበር አይብደው። እንዴት ነው ያስፈራው? ሰይጣን ካልፈራው ነው እግዚአብሔር ቸርነትና እናንቀዋለን። ክፉ ነው፣ ጨካኝ ነው፣ በጣም ከባድ ነው። ዝም ብለው የሚለፉ ሰዎች አሉ። በርቶልናል፣ ድነናል፣ እንደዚህ ሆነናል ምናምን የሚሉ ማለት ነው። በሕግ አምላክ እንዳለው ሰውዬ ማለት ነው። ፓስተሩ ትልቅ አዳራሽ ውስጥ ያስተምራል። እዛ መርካቶ አካባቢ ነው፣ እውነተኛ ታሪክ ነው። እዛ ያሉ ዘማሪያን ሲነግሩኝ እና የመርካቶ ልጆች በጣም ተንኮለኞች ናቸው። አዳራሹ ክፍት ነው፣ መሀል ስቴጅ ላይ ይጮሃል እሱ። ከዛ በዛ አዳራሹ ላይ የታመመ በሽተኛ የአእምሮ በሽተኛ ነበር። ከኋላ ለቀቁት ሂድ ብለው ማለት ነው። ሰው በሙሉ የፈራ መንገድ እየለቀቀለት ሄደ። አላ ፓስተሩ በጌታ በኢየሱስ ቁም ብያለሁ ማለት ጀመረ። አይቆም። በኢየሱስ ቁም ብያለሁ አይቆም። አጠገቡ ሲደርስ በሕግ አምላክ ሰው ይያዙታል። በቃ መጀመሪያ ነበር በሕግ አምላክ ነበር መደንፋት። ዝም ብሎ እንዴት ነው ወጣቶቹ ከኋላ ሆነው ይስቃሉ። ዝም ብለው ነው የሚጮሁት። አጠገብ ሲመጣ ግን ከባድ ነው በጣም እምነት ይጠይቃል። አንዳንዶቹ አሁን በዚህ በተለያየ በሽታ የታመሙ ወገኖቻችን ያሳዝኑኛል። ለምሳሌ በኤችአይቪ የታመመውን ሰው ጸበል ላይ ስናገኘው ምንድን ነው ምንድነው ኪኒን ትወስዳለህ? ጣለው። ምን ያደርግልሃል ኪኒን? ዝም ብለህ ተጠመቅ። የእሱ እምነትና የእኔ እምነት ይለያያል። ይሰማናል ደግሞ የእውነት መስሎት ይጥለዋል። ከዛ ይጠመቃል። እምነት የለውም። ከዛ ይታመማል። አፋፍ ሰው የጤና ባለሙያ ጋር ይወስዱታል። የጤና ባለሙያ ሁሉ ጫሙ ይሰበራል። ምን አድርገው በቃ ጸበል ስትጠመቅ ትችው። ቤተክርስቲያን ተዋላለች። እምነት ይጠይቃል። ፉከራና ቀረቶ ዝም ብሎ አይደለም። መሰከሩ። ሀገሪቷ እንዲህ ነች፣ በጣም ደስ የምትል ሀገር ነች። ነገር ግን በምድርቱ የሚኖሩ ሰዎች ኃያላን ናቸው። ከተሞቻቸው የተመሸጉ ናቸው፣ እጅግ የጸኑ ናቸው። ደግሞ በዚያ የዔናቅ ልጆች አየን። ይሄ እውነት ነው። በቃ መረጃውን አቀረቡ። ኦሪት ዘኍልቍ ምዕራፍ 13 ቁጥር 28 በደቡብ ምድር አማሌቅ ተቀምጧል። አሰላለፋቸው በተራሮቹ ኬጢያዊና ኢያቡሳዊው አሞራዊው ተቀምጠዋል። ከነዓናዊው በባህር ዳር በዮርዳኖስ አጠገብ ተቀምጧል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ይላል። ማሸነፍ እንችላለንና አሁን ሕዝቡን በሙሴ ፊት ዝም ያሰኘው ካሌብ ለምንድን ነው? ይሄን ሪፖርት ሲያደርግ አሰላለፉን ነገር ግን ካለ በኋላ ያለው ሲናገር ሰው ማጉረምረም ጀመረ። ይሄ በቃ አሁን ማለቀልን ማለት ጀመረ። ቆይ ዝም በሉ አልጨረስኩም ባለና ዝም ካሰኘ በኋላ ማሸነፍ እንችላለንና እንውጣ እንውረስ አለ። እውነቱን ተናገረ። ጨለምተኞቹ ደግሞ እንዲያው ጨለምተኞቹ በጣም የሚገርሙ ናቸው። ሁለት ናቸው። በኃይል ከኛ ይበረታሉ። በዚህ ህዝብ ላይ ማውጣት አንችልም። መች ተጋጠሙ? ለሱ ታልተጋጠሙ ማለት ግጥሚያ አልተደረገ ገና ነው። ሲያዩአቸው ብቻ እነዛ ግን ኃይለኞች ናቸው ብለዋል አስቀምጠዋል። በኃይል ከኛ ይበረታሉ፣ በዚህ ህዝብ ላይ ማውጣት አንችልም አሉ ይላል። ስለሰለሏት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖርባትን ሰዎች የምትበላ ምድር ናት። አቤት እግዚኦ! እንዴት አድርገው እንደጨመሩ ተመልከቱ። የራሳቸውን ፍርሃት ማለት ነው። የሚኖርባትን ሰዎች የምትበላ ምድር ናት። በእርሷ ዘንድ ያየናቸው ሰዎች ሁሉ ረጅሞች ናቸው። በዚያ የኔፍሊም ወገን የሆኑትን ኔፍሊም የዔናቅ ልጆች አየን። እኛም በዓይናችን ግምት እንዳንበጣዎች ነበር። ውርደት ራሳቸውን አኮስሰው ዝቅ አድርገው ነበር። ደግሞ እኛ በዓይናቸው ዘንድ እንዲሁ ነበር አሉ ይላል ዘኍልቍ ምዕራፍ 13 ሽብር፣ ጨለማ፣ ምንም የተስፋ ምልክት የሌለበት የራሳቸውን ስሜት ተባልቀው ህዝቡን አሸበሩት።